ሰላም ጤና ይስጥልኝ የሃኖን ኢፖክሲ ቤተሰቦች እንደምን ቆያችሁልን? በዛሬው ቪዲዮአችን ሰዎች ኢፖክሲን ሲሰሩ ወይም ደግሞ ወደ ምርት ውስጥ ሲገቡ የሚሰሯቸውን ተመሳሳይና ኮመን በመባል ደረጃ የሚሰሩ ስህተቶችን ወደ 4 የሚጠጉ ስህተቶችን የምናይ ይሆናል። ከነዛ መካከል እንግዲህ ስራችሁን ከጨረሳችሁ በኋላ ልክ እንደዚህ የሚያጣብቅ ሲሆንባችሁ ምን አይነት ፊሊንግ እንደሚኖረው ማሰብ እጅግ በጣም ቀላል ነው። ታዲያ ለነዛ የሚሆኑ መፍትሄዎችን ጭምር ደግሞ በቪዲዮ የመጨረሻ ክፍል ደግሞ እስከነ ቲፖቹ የማቀርብላችሁ ይሆናል። ታዲያ እስከ ቪዲዮ ፍጻሜ ድረስ በእርጋታና በጥሞና ብትከታተሉት እጅግ በጣም ጠቃሚ ይሆንላችኋል ብዬ አምናለሁ። ታዲያ ብዙዎቻችን እንግዲህ ኢፖክሲን ስንሰራ ከምንሰራቸው ስህተቶች መካከል በአንደኝነት የሚጠቀሰው ስቲኪ ረዚን ወይንም ደግሞ ስራችሁን ከጨረሳችሁ በኋላ ልክ እንደዚህ የሚያጣብቅ አይነት ሆኖ ልታገኙ ትችላላችሁ። ታዲያ ስቲኪ ሬዚን የሚመጣው ከሚክሲንግ ስህተት እንዲሁም ደግሞ በሬሾ ካልኩሌሽን ውስጥ የሚመጣ ስህተትም ጭምር ነው። ሬሾን እንግዲህ እንደምታውቁት መከተል ያለባችሁ በካምፓኒው ስታንዳርድ ነው። 3/1 ሬሾ አለ፣ 1/1 ሬሾ አለ። የገዛችሁትን ኢፖክሲ ማንበብና ማየት ግድ ይላችኋል። ከሬሾ ውጭ ስትሰሩ የሚያጣብቅ ወይም ጭቃማነት ባህሪ ያለው ኢፖክሲ አይነት ወይም እስከ መጨረሻው የማይደርቅ ሊሆንባችሁ ስለሚችል ይህንን ጥንቃቄ ማድረግ ያስፈልጋል። ከዛም ባሻገር ደግሞ ሚክስ ስታደርጉ ከ3 እስከ 5 ደቂቃ በትንሹ ለ5 ደቂቃ ሚክስ ማድረግ ይመከራል። 100 ግራምም ሆነች ከ200 ከ500 ግራም በላይ ሆነች እናንተ ሜዥር ያደረጋችሁትን በደንብ ሚክስ ማድረግና መዋሃዱን፣ ምክንያቱም ዳመናማ ቅርጽ መጀመሪያ ላይ ያሳያል። ያ እስኪጠራ ድረስ ሚክስ ማድረግ ግድ ይለናል ማለት ነው። ነገር ግን ስራችን ኦልሬዲ ስቲኪ ከሆነ ልክ እንደዚህ ፖሊሽ ማድረግ ብቻ ነው ያለን አማራጭ። ፖሊሽ አድርገን ወይም ጠርገን በማንሳት እንደ አዲስ መስራት ነው እንጂ የመድረቁ ፕሮባቢሊቲ እጅግ በጣም ብዙ ቆይታ ሊኖር ይችላል። ከዛም ባሻገር ደግሞ ስራችን ጭምልቅልቅ ይወጣል። እንደምትፈልጉት ደግሞ ልክ እንደ መስታወት የሚያንጸባርቅ አይነት ሪዛልት አይኖረውም ወይም ደግሞ ጭምልቅልቅ ያለ ይሆንባቸዋል ማለት ነው። ሁለተኛው ስህተት እንግዲህ ኤር በብሎች ወይም ደግሞ በብል የምንላቸው ናቸው። ታዲያ እነኚህ በብሎችም እንግዲህ በሚክሲንግ ወቅት የሚፈጠሩ ሲሆን እንዲሁም ደግሞ ወደ ካፓችን ኢፖክሲውን ስንጨምር የሚፈጠር ስህተት ነው። በሚክሲንግ ወቅት ማለት እጅግ በጣም በፍጥነት ሚክስ የምታደርጉ ከሆነ በብል መፈጠሩ አይቀርም ማለት ነው። ስለዚህ እናንተ ሚክስ ስታደርጉ እጅግ በጣም በተረጋጋ መልኩ እንዳልኳችሁ እስከ 5 ደቂቃ ድረስ ሚክስ ማድረግ ያስፈልጋል። ነገር ግን ደግሞ አሁንም በብል ከፈጠረብን ስራችን ላይ ወይም ሞልዳችን ላይ ካፋሰስ ነው በኋላ በሂት ጋን ወይም ደግሞ ፎን መጠቀም እንችላለን። በዛ ቶርች ማድረግ ወይም ደግሞ በተወሰነ መልኩ መለብለብና እነኚህ እዚህ ጋር በቪዲዮ ላይ እንደምትመለከቱት በብሎቹ እስኪጠፉልን ድረስ በሂት ጋናችን ቶርች ማድረግ ያስፈልጋል። ሶስተኛው ስህተት እንግዲህ የሎ የመሆን ነው። የሎዊንግ ኦቨርታይም የምንለው እንግዲህ ምንድን ነው? በጊዜ ሂደት ጠራ የነበረው ኢፖክሲያችን ወደ ቢጫማነት የመቀየር ባህሪ አለው። ይሄ የሚሆነው ታዲያ ዩቪ ሬዚስታንት ያልሆኑ ኢፖክሲዎችን ወደ ውጭ ወይም ደግሞ ዳይሬክት ሰንላይት በሚያገኛቸው የፀሐይ ብርሃን በሚያገኛቸው ቦታ ላይ ስናስቀምጣቸው እንደምትመለከቱት እጅግ በጣም ቢጫ ይሆናሉ። ታዲያ ለዚህ መፍትሄ የሚሆነው ዩቪ ሬዚስታንት የሆኑ ኢፖክሲዎችን መጠቀም ነው ማለት ነው። የምትገዙት ብራንድ ዩቪ ሬዚስታንት ነው ወይስ አይደለም የሚለውን እዛው የብራንዱ ዲስክሪፕሽን ላይ ስለሚጻፍ ማየትና በደንብ በጥንቃቄ መግዛት ያስፈልጋል። ዩቪ ሬዚስታንት ካልሆነ ደግሞ ፀሐይ ጨረር ከሚያገኘው ቦታ ላይ ማራቅ ይኖርባቸዋል ማለት ነው። ሶስተኛው በኢፖክሲ ስራ ውስጥ ከሚያጋጥሙ ነገሮች መካከል አኒቨን ሰርፌስ የምንለው ወይም ደግሞ ጎርበጥባጣ አይነት ሰርፌስ የሚያመጣብን ነው። ይሄ ታዲያ በአንድ በኩል አበጥ ይላል፣ በአንድ በኩል ላይ ደግሞ ዝቅ ሊልብን ይችላል። እንዲሁም ደግሞ ዲምፕል መሰል ነገር ማለት ምንድን ነው? ካፈሰሳችሁ ከጨረሳችሁ በኋላ ከደረቀ በኋላ ኢፖክሲያችሁ ስትመለከቱት በአንድ ቦታ ላይ ኢፖክሲ ጭራሽ ያልነካው ሊመስል ይችላል። እነኚህ ነገሮች የሚፈጠሩት ውሃ ልክን ካለመለካት ስለሆነ በውሃ መለኪያ ወይም ደግሞ ውሃ ልክ መለኪያችንን ተጠቅመን በሷ ቦታችን ውሃ ልኩን ጠብቋል፣ ሌቭል ሆኗል የሚለውን በደንብ ቼክ ማድረግ ያስፈልጋል። ያንን አድርገንም ሰርፌሳችን ግን በቃ ጎርበጥባጣ ሆኖ ከደረቀብን ያለን አማራጭ ምንድን ነው? ያበጠው ወይም ደግሞ ከፍ ያለ ቦታ ላይ ያለውን ሳንድ በማድረግ ማመሳሰልና ማስተካከል ይቻላል። ለሳንዲንግ የሚያስፈልጉ ታዲያ ከ180 በላይ የሆኑ የብርጭቆ ወረቀት ታይፖች አሉ እንጂ እነኚህ ባለ 60 ባለ 40 የብርጭቆ ወረቀት አይነቶችን አንገዛም። ነገር ግን ከ180 እና ከዛ በላይ ያሉትን ማለስለሻዎች በመግዛት በእነሱ ሳንድ ማድረግ ያስፈልጋል ማለት ነው። እናም እንግዲህ ወደ ቪዲዮ መጨረሻ ክፍላችን መተናል። እስከዚህ ቪዲዮ እስከ መጨረሻው ለጠበቃችሁ እንግዲህ ቪዲዮውን እንደወደዳችሁት ተስፋ አድርጋለሁ። ይሄ ቪዲዮ ጠቃሚ ሆኖ ካገኛችሁት እናንተም ላይክ በማድረግና የሃኖን ኢፖክሲ አምሃሪክን ቻናል ሰብስክራይብ በማድረግ ለወዳጅ ዘመዶቻችሁ ደግሞ ሼር ማድረግ ትችላላችሁ።
ሃኖን ኢፖክሲ እንግዲህ በአካልም ስልጠና ይሰጣል። ታዲያ በአካል ስልጠና ስንሰጥ እንዴት ነው የሚለውን በተወሰነ መልኩ ገለጻ ላደርግላችሁ። እኛ በአካል ስልጠና ስንሰጥ ለቢዝነሱ የሚያስፈልጋችሁን ሙሉ እውቀት እንድትጨብጡ ነው የምናደርገው። ይህ ማለት ታዲያ ኢፖክሲን ከማምረት አንስቶ እንዴት ዋጋ ማውጣት ትችላላችሁ፣ የቢዝነስ ክላሶች ይጨመሩበታል፣ የፈርኒቸር ቱቶሪያሎች ይሰጡበታል፣ እንዲሁም ደግሞ በተወሰነ መልኩ የማርኬቲንግ እንዴት ማርኬቲንጋችሁን ማስኬድ እና ማኔጅ ማድረግ ትችላላችሁ የሚሉትን ስልጠናዎች ጨምሮ ሰፋና ጠለቅ ባለመልኩ ለእናንተ ሙያን የሚያስጨብጥ ቱቶሪያል ወይም ደግሞ የስልጠና ክፍሎች አዘጋጅተን እንጠብቃችኋለን ማለት ነው። እንዲሁም ደግሞ በኦንላይን ላይ በተለያዩ የዓለም ክፍላት የሚገኙ የሀገራችን ልጆችን እያሰለጠን እንገኛለን። የኦንላይን ስልጠናው እንግዲህ በቪዲዮ ኮሎችን በማድረግ በተለያዩ ፕላትፎርሞች ላይ በተለይ ደግሞ በዙም ሚቲንግ ወይም ደግሞ ቴሌግራም እንዲሁም ደግሞ ዋትሳፖችን በመጠቀም ላይቭ እየተገናኘን ፊት ለፊት ስራዎችን እንሰራለን። እነሱም ማቴሪያላቸውን ፕሮቫይድ ያደርጋሉ፣ እኛም ደግሞ ወርክ ስፔሳችንን ፕሮቫይድ አድርገን ፊት ለፊት በአካል እንደተገናኘን በመምሰል ተገናኝተን የምንሰራባቸውን የኦንላይን ክላሶችንም በዚሁ አመቻችተን እንጠብቃለን ማለት ነው። በሃኖን ኢፖክሲ መሰልጠን የምትፈልጉ ሰዎች በ0923 63 61 11 ወይንም ደግሞ በ0910 13 87 84 ላይ ብትደውሉ ሃኖን ኢፖክሲዎችን ማግኘት ትችላላችሁ። መልካም ቆይታ። እስከ ቀጣይ ቪዲዮ